ሰላም እንዴት ናችሁ? እንኳን ወደ አሪፍጌት በደህና መጣችሁ። በዛሬው ቪዲዮ ደግሞ አሪፍጌት ላይ እንደ ኢንስትራክተር ሆናችሁ እንዴት የፒዲኤፍ ኮርሶችን ወይም ደግሞ ዲጂታል ፕሮዳክቶችን መሸጥ ለተማሪዎች ማድረስ ትችላላችሁ የሚለውን እናያለን። መጀመሪያ የምናደርገው ምንድነው? arifgate.com ላይ እንገባለን። arifgate.com ላይ ስትገቡ እንደምታዩት ሆም ፔጃችን የኮርስ ፓርት ነው የሚመጣልን። ስለዚህ ወደ ሴል ኮርስ አካውንታችንን ስዊች እናደርጋለን። ፕሮፋይላችንን ከነካም በኋላ ስዊች አካውንት እንላለን። እዛ ሴል ኮርስ ብለን ኮርሶችን መሸጥ ወደምንችልበት ኢንተርፌስ እንሄዳለን ማለት ነው። እዚህ ኢንተርፌስ ላይ ከገባን በኋላ ኮርሶችን ለመሸጥ መጀመሪያ ፕሮፋይላችንን እንነካለን። ከዛም በኋላ ወደ ዳሽቦርድ እንገባለን ማለት ነው። ዳሽቦርዳችን ላይ ከገባን በኋላ እንደምትመለከቱት ዳሽቦርዳችን በአጭሩ ቶታል ስቱደንታችንን ሬቨኒው እና ቶታል ኮርስ የሚያሳየን ነው። ከዚህ በፊት በነበረው ቪዲዮ ላይ የቪዲዮ ፎርማት ያለው አንድ ኮርስ አፕሎድ አድርገን ነበር። ለዛም ቶታል ኮርሳችንን ስንት ይላል? 1 ይላል ማለት ነው። ግን ደግሞ ፐብሊሽ ስላልተደረገ ሬቨኒው እያስገኘ አይደለም፣ ተማሪዎች እያገኙት አይደለም ማለት ነው። ወደ የፒዲኤፍ ኮርሳችንን አፕሎድ ለማድረግ ወዴት እንሄዳለን? ወደ ኮርስ እንሄዳለን ማለት ነው። ኮርስ ላይ ከገባን በኋላ ምንድነው የምናደርገው? አድ ኒው እንላለን ማለት ነው። አድ ኒው ኮርስ በምንልበት ሰዓት እንደምታዩት እዚች ጋር ምን ምርጫ አለን? 2 ምርጫ አለን። ቪዲዮ ነው ወይስ ፒዲኤፍ ነው? ፒዲኤፍ ፎርማት ብቻ ነው የምትፈልጉት ወይስ ቪዲዮ እና ፒዲኤፍ አንድ ላይ? ቪዲዮ ከሆነ ቪዲዮ ካስገባችሁ በኋላ ያንን ቪዲዮ ጋይድ ሊያደርግልኝ ይችላል የምትሉትን ፒዲኤፍ አብራችሁ ኢንክሉድ ማድረግ ትችላላችሁ። ነገር ግን ፒዲኤፍ ከሆነ የመረጣችሁት እዚጋ ፒዲኤፍ ብቻ ከሆነ የመረጣችሁት የምታስገቡትም ኮርስ የሚሆነው የፒዲኤፍ ፎርማት ያለው ብቻ ነው ማለት ነው። ስለዚህ ፒዲኤፍ ከመረጥን በኋላ ቀጣይ የምናደርገው ምንድነው? ኮርስ ኢሜጅ ይለናል እዚጋ። ኮርስ ኢሜጅ ማለት ምን ማለት ነው? ኮርሳችን ላይ ካጠገብ የሚታየው ኢሜጅ ወይም ደግሞ ዩቲዩብ ላይ ተምኔል እንደምንለው ያለው ኢሜጅ ማለት ነው። ስለ ኮርሳችሁ የሚገልጽ አይነት ታይትላችሁ ያለበት ኮርሱን የሚገልጽ አይነት ኢሜጅ ማስገባት ይኖርባችኋል። ከዛ በመቀጠል እዚህ ጋር ምን አለን? ኮርስ ታይትል አለን። የኮርሱ ታይትል ምንድነው? የኮርሱ ስም ምንድነው የሚለውን እዚህ ጋር ኢንተር ታድርጋላችሁ። ከዛ በመቀጠል ሌቭል እንመርጣለን። ይህም ማለት ኮርሱን የሚወስደው ሰው ምን አይነት ሌቭል ላይ ያለ ሰው ነው። በዛ ፊልድ ላይ እናንተ በምትሰጡት ኮርስ ላይ ምን አይነት ሌቭል ላይ ያለ ሰው ነው ይህ ኮርስ የሚወስደው የሚለውን ኢንትሪ ሌቭል ላይ ነው፣ ኢንተርሚዲየት ነው፣ አድቫንስድ ነው፣ ፕሮ ነው፣ ለየትኞቹ ነው ያዘጋጃችሁት የሚለውን እዚህ ጋር ትመርጣላችሁ። እዛ በመቀጠል እዚች ጋር ፕራይሳችሁን ያዘጋጃችሁት የፒዲኤፍ ኮርስ ያስቀምጣችሁትን ፕራይስ እዚህ ጋር ማስቀመጥ ትችላላችሁ። እዚህ ጋር ግን ምንድነው ፎከስ ማድረግ ያለባችሁ? ፕራይሱ ከኮርሱ ጋር ወይም ደግሞ ከኮርሱ ኮንተንት ጋር ተመጣጣኝ የሆነና እኛም ደግሞ አሪፍጌት የተለያዩ ኮርሶችን ለተማሪዎች አፎርደብል በሆነ ወይም ደግሞ መግዛት በሚችሉበት አቅምን ባማከለ መልኩ የተዘጋጁ ኮርሶችን ስለሆነ ለማቅረብ የተዘጋጀው አፎርደብል በሆነ መልኩ ፕራይስ ሴት ማድረግ ይኖርባቸዋል። እኔ ኮርሱን ፍሪሊ ለተማሪዎች እንዲደርስ ነው የምፈልገው ለመሸጥ አይደለም ካላችሁ ደግሞ እዚህ ጋር ፍሪ አለች፣ እሷን በተናብርታችሁ ማስገባት ትችላላችሁ ማለት ነው። ከዛ በመቀጠል አቺቭመንት አለ። ይህንን ኮርስ ከወሰዱ በኋላ በዚህ ኤሪያ ላይ ሰርቲፋይድ ይሁኑ ብላችሁ የምታስቀምጡ ከሆነ እሱን እዚህ ጋር መምረጥ ትችላላችሁ፣ ሰርቲፊኬት የሚለው። እዛ በተጨማሪ ደግሞ ሰሌክት ካታጎሪ ያለን እዚህ ጋር ያዘጋጃችሁት ኮርስ ምን አይነት ካታጎሪ ላይ ነው፣ የቱ ካታጎሪ ላይ ነው የሚለውን እዚህ ጋር ትመርጣላችሁ። እንደምታዩት ሜን ካታጎሪ ብዙ አለን። ከነሱ ውስጥ ደግሞ የተለያዩ ሰብ ካታጎሪዎች አሉ። እየነካችሁ ድሮፕ ዳውኑን የትኛው ላይ ነው የእናንተ የሚለውን ቼክ አድርጋችሁ ከእናንተ ጋር የሚሄደውን ካታጎሪ መምረጥ ይኖርባችኋል። ምክንያቱም ተማሪው እዛችሁ ጋር ፊልተር ሲያደርግ የሚፈልገውን ኮርስ ምን ላይ እንደሆነ በካታጎሪ ነው ፊልተር የሚያደርገው። ስለዚህ ያንን ነገር ሰርች ሲያደርግ የእናንተ ካታጎሪ እዛ ጋር እንዲሄድና ለተማሪው ተደራሽ እንዲሆን የእናንተ ያዘጋጃችሁትን ኮርስ ካታጎሪ በዚህ መልኩ ማስገባት ይኖርባችኋል ማለት ነው። ከዛ በተጨማሪ ደግሞ ኮርስ ዲስክሪፕሽን አለ። ኮርሳችሁ ስለምንድን ነው የሚለውን ዲስክሪፕሽን ደግሞ እዚህ ጋር ማስቀመጥ ትችላላችሁ። ከዛ በመቀጠል የኮርሱ ኦብጀክቲቭ ምንድን ነው፣ ይህ ተማሪ ይህንን ኮርስ ከወሰደ በኋላ ምን እውቀቶችን ያገኛል፣ ምን ስኪሎችን ያገኛል የሚለውን የኮርሱን ኦብጀክቲቭ እዚህ ጋር ታስቀምጣላችሁ። ከዛ በመቀጠል ሪኳየርመንት ነው። ተማሪው ይህንን ኮርስ ከመውሰዱ በፊት ማሟላት ያለበት ቅድመ ሁኔታዎች ካሉ አው ደግሞ ቀድሞ ማወቅ ያለበት ነገሮች ካሉ፣ ለምሳሌ ሌቭል ላይ በምናስቀምጥበት ጊዜ አድቫንስድ ሌቭል ላይ ከሆነ የምናስቀምጠው ያ ተማሪ ቀድሞ ኢንተርሚዲየት እና ቤዚክ ወይም ደግሞ ኢንትሪ ሌቭል ኖሌጅ ሊኖረው ይገባል። እነዛን ነገሮች ማስቀመጥ ይኖርባቸዋል ማለት ነው። ምክንያቱም ይህንን እዚህ ጋር ያስገባችሁትን ኢንፎርሜሽን ተማሪው ኮርሳችሁን ከመግዛቱ በፊት ስለሆነ የሚመለከተው የሚገዛውን ኮርስ ምን
ያካተተ ነው ኮርሱ፣ ለኮርሱ ቅድመ ሁኔታዎችን ያሟላው ነኝ ወይ አይደለሁም፣ እዚህ ኮርስ ኦብጀክቲቭ ላይ ያሉትን ነገሮች ለማወቅ ፈልጋለሁኝ ወይ እንዴት ነው የሚለውን ቀድሞ አውቆ ስለሆነ የሚገዛው ስለ ኮርሳችሁ አጠቃላይ ኢንፎርሜሽን እዚች ጋር ቀድማችሁ ማስገባት ይኖርባችኋል ማለት ነው። እዚህ ጋር ያስገባችሁት ኢንፎርሜሽን በአጠቃላይ ኮርስ ፕሪቪው ላይ ወይም ደግሞ ተማሪ ኢንሮል ከማድረጉ በፊት ስለዚህ ኮርስ ለማወቅ ብሎ በሚገባበት ስቴፕ ላይ የሚታዩ ነገሮች ስለሆኑ በጥንቃቄ መምላት ይኖርባችኋል። እነዚህ ነገሮች እንምላና ከዛም በኋላ እንዴት አድርገን የፒዲኤፍ ኮርሶችን አፕሎድ እናድርጋለን የሚለውን አብረን እናያለን ማለት ነው። ኢሜጅ ታስገባላችሁ። ከዛም በኋላ ኮርስ ታይትል እናስገባለን። ፒዲኤፍ ጋይድ እንበለው። ከዛም በኋላ ሌቨል እንመርጣለን። የኮርስ ኤንትሪ ሌቨል ነው፣ ለሁሉም ነው። ፍሪሊ እንድታገኙት ነው የምፈልገው። ካታጎሪ እንመርጣለን ማለት ነው። ካታጎሪ ምንድነው? ፍሪላንሲንግ፣ ቢልዲንግ ፖርትፎሊዮ እንበለው። ተማሪው ይህን ኮርስ ቢማር ምን ነገሮችን ማግኘት ይችላል ወይም ደግሞ ኮርሱ ስለምንድን ነው የሚለውን እዚህ ጋር እናስገባለን ዲስክሪፕሽን ላይ። እዛ ኦብጀክቲቭ ላይ ደግሞ ይሄንን ኮርስ ከተማረ በኋላ ምን ነገሮችን ማግኘት ይችላል። አሁን ለምሳሌ እዚህ ጋር አንደርስታንዲንግ ሃው ቱ ናቪጌት ዘ አርፍጌት ዳሽቦርድ ኢፌክቲቭሊ፣ የአርፍጌት ዳሽቦርድን እንዴት በስትክክል ኢፌክቲቭሊ መጠቀም እንደሚችል አንደርስታንድ ያደርጋል፣ ያውቃል። ሌሎችም እንደዚህ ከእናንተ ኮርስ ጋር የሚሄዱ ተማሪው ይሄን ኮርስ ከወሰደ በኋላ ምን ነገሮችን ሊያገኝ እንደሚችል ያንን ቫሊዩ እዚች ጋር ማስቀመጥ ይኖርባቸዋል ማለት ነው። ከዛ በመቀጠል ምን አለ? ይሄ ሪኳየርመንት ደግሞ ምንድነው? ያ ተማሪ ይሄንን ኮርስ ለመውሰድ ምን ነገሮችን ቀድሞ ማሟላት አለበት። አሁን ለምሳሌ በእኛ ኬዝ አርፍጌት ላይ ገብቶ ኮርሶችን አፕሎድ ለማድረግ ስማርትፎን፣ ታብሌት ወይም ደግሞ ኮምፒውተር ካለው በቂ ነው። ከዛ ውጭ ደግሞ ስቴብል የሆነ ኢንተርኔት ኮኔክሽን ይፈልጋል፣ ኦንላይን ስለሆነ የሚሰራው ማለት ነው። እነዚህ ነገሮች ይጠበቁበታል እንላለን ማለት ነው። ይህንን ሞልተን ከጨረስን በኋላ ቀጣይ ምንድነው የምንለው? ክሬት ኮርስ። ኮርሱን ክሬት አድርገው እንላለን ማለት ነው። እንደምታዩትኝ አፕሎዲንግ እያለ ነው። 100% ሲያደርግ ኮርሱን ክሬት አድርጎ ይጨርሳል ማለት ነው። ኔክስት ስቴፕ የሚሆነው ምንድነው? ለሰኖቻችንን በፒዲኤፍ መልክ ያዘጋጀናቸውን ለሰኖች አድ ማድረግ ነው ማለት ነው። እንደምታዩት ለሰን ነምበር አለን። አንደኛው ኢንትሮዳክሽን እንበለው። ከዛም በኋላ እንደምታዩት የቪዲዮ ፎርማት ያለውን ኮርስ በምናስገባበት ሰዓት ካያችሁ ያለፈውን ቪዲዮ እዚች ጋር ያስመርጠናል። ምንድነው የምትፈልጉት? ቪዲዮ ነው፣ ዩአርኤል ነው ወይስ ፒዲኤፍ ነው ብሎ። አሁን ግን ፒዲኤፍ ፎርማት ያላቸውን ብቻ ፖስት ለማድረግ ስለሆነ የገባ ነው ባይ ዲፎልት ተሞልቷል ማለት ነው። ስለዚህ ከኛ የሚጠበቀው ምንድነው? ያዘጋጀናቸውን ፒዲኤፎች ብቻ እያመጣ ምን ማድረግ ነው? ማስገባት ነው ማለት ነው። እዚህ ጋር አፕሎድ ፋይል እንላለን። ያዘጋጀነውን ፒዲኤፍ እናስገባለን። አድ ለሰን እንላለን። እንደምታዩት የመጀመሪያው ለሰናችን አድ ተደርጓል። ከዛ ለሰንቱንም በአሁኑ መንገድ ሁለተኛ እንላለን። ከዛ ናቪጌሽን እንበለው። ፒዲኤፍ ነው ያስገባነውን ፒዲኤፍ አምጥተን ምን እናደርጋለን? አፕሎድ እናደርጋለን ማለት ነው። ሰን አድ ለሰን እንለዋለን። በዚህ መልኩ ያዘጋጀናቸውን ሁሉንም ለሰኖች መደርደርና መጨረስ እንችላለን ማለት ነው። ከዛ በስተመጨረሻ ምንድነው የምናደርገው? ሁሉንም በስትክክል ማስገባታችንን እርግጠኛ ስንሆን ስታተሱ ላይ መተን ድራፍት ወይም ደግሞ ፐብሊሽ እናደርጋለን። ገና ይቀረኛል ማስተካከለው ነገር አለ ካላችሁ ድራፍት ላይ ማስቀመጥ ትችላላችሁ። አይ በቃ ጨርሻለሁኝ ይህን ኮርስ ፐብሊክ ማድረግ ትችላለሁኝ ብላችሁ ስትሉ ደግሞ ፐብሊሽ ማድረግ ትችላላችሁ ማለት ነው። በዚህ መልኩ የፒዲኤፍ ኮርሶችን አፕሎድ ማድረግ ትችላላችሁ።